ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ኢስሐቅ ከድር ነኝ የኢትዮጵያ ፋውንደር ሶን። ዛሬ ኤሌክትሪክ መኪና ከገዛን በኋላ ስንረከብ አብረን ምን መረከብ አለብን የሚሉትን ነገሮች እንደተለመደው ቀለል አድርገን እናቀርብላችኋለን። ዝርዝሮቹ ምን እንደሆኑና እንዲሁም ደግሞ መኪናውን ከተረከብን በኋላ ምን ማድረግ የለብንም ምን ማስገጠም የለብንም የሚሉትን ነገሮች እናቀርብላችኋለን። ተከታተሉን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ፣ ሼር ማድረግ አይረሳ። ይመቻችሁ። በመጀመሪያ ደረጃ ስለ ቻርጀር እናወራ። ቻርጀር ይሄ መኪና ኤሌክትሪክ መኪኖች ሲመጡ በተለይ BYDዎች ሲመጡ ሌቭል 1 እና ሌቭል 2 የሚባሉ ቻርጀሮችን አብረው ነው ይዘው የሚመጡት። ይሄም ሌቭል 1 ማለት የትኛው ነው? ይሄ በተለምዶ ስሙ ፖርተብል ቻርጀር የሚባለው ቻርጀር በባግ አብሮት ነው የሚመጣው። እንደዚህ ይሄ ቻርጀር በመጀመሪያ ደረጃ አብሮት ይመጣል። እንዲሁም እዚህ ጋር እቺ ለሪፍሌክተር ልብሷለች። በተጨማሪ እዚህ ጋር ይሄ ሌቭል 2 ቻርጀር አለ። ይሄ ሌቭል 2 ቻርጀር ማለት ዎል ማውንትዱ ወይም በተለምዶ ስሙ ፋስት ቻርጅ የሚባለው ቻርጀር አብሮት ይመጣል ማለት ነው። ይሄ ፋስት ቻርጀር ስንረከብ መርሳት የሌለብን ነገር አብሮት ካርድ አለ፣ ማስነሻው ካርድ አብሮት ይመጣል። ይሄም አብሮት ይመጣል ማለት ነው። ስለዚህ ይሄን ፋስት ቻርጅ ስንረከብ 7 ኪሎዋት የሆነውን ቻርጅ ስንቀበል አብረን ማስነሻውንም መረከብ መርሳት የለብንም ማለት ነው። እንዲሁም በተጨማሪ አክሰሰሪዎች አሉ። እነሱም አክሰሰሪዎች ምንድናቸው? የመጀመሪያው ጎማ መንፊያ አለው። እዚህ ጋር ጎማ መንፊያ አለ። ከዛ በተጨማሪ ደግሞ እዚህ ጋር ይሄ አንጸባራቂ አለ፣ መኪና ሲበላሽብን የምናረጋው። እንዲሁም ደግሞ መኪናው ሲበላሽ ለመጎተት የሚረዳው እዚህ ጋር የሚታሰረው ይሄኛው ብረት አብሮት አለ ማለት ነው። ስለዚህ እነዚህ እቃዎች አብረው የሚመጡ ናቸው። ሌላ ደግሞ ዋና መዘንጋት የሌለበት ነገር ምንድነው? አብሮት ዋይፐር ይመጣል። ይሄም ዋይፐር ምንድነው? ኖርማሊ መኪኖቹ ሲመጡ ዋይፐሮቻቸው አጫጭሮች ናቸው። እንደምታዩት አሁን እዚህ ጋር ይሄን ዋይፐር እንደምታዩት ይሄ ዋይፐር አጭር የሆነ ዋይፐር ነው። ሶ ይሄ ተቀያሪ ስለሆኑ እነዚህ ዋይፐሮች አብረው የሚመጡ ናቸው ማለት ነው። በተጨማሪ ደግሞ ሌላ ብዙ የሚጠየቀው ጥያቄ ምንድነው? ክሪክ አለ ወይ፣ ጎማ መፍቻ አለ ወይ፣ ስኮርት ጎማ አለ ወይ ነው። እነዚህ ነገሮች ግን አብረው አይመጡም። ክሪክ የለውም፣ ጎማ መፍቻ የለውም፣ እንዲሁም ስኮርት ጎማ የሉትም ሲመጡ። ግን እነዚህ ያልናቸው ከላይ የጠቀስናቸው ነገሮች ግን በጠቅላላ አሉ። እንዲሁም ደግሞ ምንጣፍ አብሮት አለ። ምንጣፍን መረሳት የለበትም። ምንጣፍ ከሌለው ኮስት ላይ መነጋገር ያስፈልጋል ማለት ነው። አንድ መኪና አብሮት እነዚህ ሁሉ አክሰሰሪዎች ከምንጣፍ ጋር አብረው ነው ሊቀርቡ የሚገቡት ማለት ነው። ስለዚህ መኪና ሄደን ስንረከብ ሲግልም ይሁን ኢቱም ይሁን መኪናውን ስንረከብ አሁን ያልናቸው ነገሮች አብረው የሚጠቃለሉ ነገሮች ናቸው ማለት ነው። አብረን ነው መረከብ መቻል ያለብን። ሌላ ደግሞ በዋነኝነት ስንረከብ መረከብ ያለብን ቁልፍ ነው። ቁልፍ ስንረከብ ሁለት ቁልፎች ነው መረከብ ያለብን። እሱም አንደኛው NFC ካርድ ነው፣ ሁለተኛው ደግሞ ቁልፍ ነው። ቁልፉ ሪሞት አለው እንደዚህ፣ ሁለተኛው ደግሞ NFC ካርድ ነው። NFC ካርድ ማለት ምን ማለት ነው? እንደ ቁልፍ የሚያገለግለን እዚህ ስፖኪዮን ስንነካው የሚከፍት የሚዘጋ ነገር ሲሆን ይሄ ቁልፍ ከሌለ መኪናችን አደጋ ላይ ነው የሚወድቀው ማለት ነው። አንድ ቁልፍ ሰው ጋር ተተን እንደምንሄድ ማወቅ መቻል አለብን። ስለዚህ መኪናችን NFC ካርድ ካለው እሱንም በምን ማወቅ እንችላለን? እዚህ የግራ ስፖኪዮ ላይ NFC የሚል ምልክት አለ። እሱ ምልክት ካለው መኪናው ካርድ አለው ማለት ነው። ስለዚህ ያንን ቁልፍ ተገንዝበን ስንረከብ ሁለት ቁልፍ ነው መቀበል ያለብን፣ አንድ NFC ካርድ፣ አንድ ሪሞት። ሁለቱንም አጠቃለን መኪና ስንረከብ ይሄንን መረከብ መዘንጋት የለበትም። ሌላ ደግሞ መኪናውን ከተረከበን በኋላ ማድረግ የሌለብን ነገር ምንድነው? አላርም ነው። አላርም ማስገጠም አያስፈልገንም። ምክንያቱም ለምንድነው? ኤሌክትሪክ መኪኖች እንደ ነዳጅ መኪኖች ሳይሆኑ የሚሰሩት ኮምፕሌክስ በሆኑ ኤሌክትሮኒክስ ኮምፖነንቶችና በሶፍትዌር ስለሆነ አዲስ ነገር ሲያገኙ ኦር ፋብሪካው ከሰራው ውጪ አዲስ ሲግናልም ይሁን አዲስ የሆነ ነገር ሲያገኙ መኪኖቹ የመቀጃበርና ግራ የመጋባት ነገር አለ። ስለዚህ ኦሬዲ መኪኖቹ አላርም ስላላቸው በራሳቸው አላርም ተጠብቆ እንዲሁም ደግሞ መኪናውን ስናቆም ጥሩ የሆነ ቦታ ማቆም ነው እንጂ አላርም ወደ አላስፈላጊ የሆነ ነገር ይሄም ማለት
ስፖኪዮ ያግላል አንዳንድ ጊዜ ፍሬን ሲያዝ መሬት ነዳጅ ይሰጣል እንዲ አላስፈላጊ የሆኑ ነገሮች አሉና ራሱ በር ሲቆለፍ ይከፍታል ይቀጃበራል መኪናው ስለዚህ እንደዚህ አይነት ነገር ከሚሆኑ አላርሙን ማስገጠም ተቆጥቦ ስናቆም ትክክለኛ የሆነ ቦታ ማቆም ነው ማለት ነው የራሱ አላርምም እንዴት እንደሚሰራ አሳያችኋለሁ BYD E2 እንዴት የራሱ አላርም እንደሚሰራ መኪናውን ቆልፈ ነው ይሄንንም ለማሳየት ውስጥ ላይ ሰው አስቀምጠናል ቆልፈ ነው ከሄድን በኋላ ለመክፈት ሲሞክር እንዴት እንደሚጮህ እናዋለን ማለት ነው በNFC ካርዱ እዚህ ጋር ቆልፍ ነው ማለት ነው ቆልፈ ነው ወደዚህ ከሄድን በኋላ ለመክፈት ሲሞክር በዚህ መልኩ ይጮሃል ማለት ነው ስለዚህ ይሄ የራሱ የፋብሪካው አላርም ስላለው ሌላ አላርም አያስፈልገውም በዚህ መልኩ የራሱ የፋብሪካው አላርም ስላለ ሌላ ተጨማሪ አላርም አያስፈልገውም ሌላ ተጨማሪ አላርም መግጠም ማለት ኤሌክትሪክ መኪና ላይ ማቀጃበር ነው ወይም ደግሞ ሌላ ኮምፖነንቶቹን ራሳቸው ኮንፊገር እንዳይደራረጉ ስለምናደርገው አላርም ማስገጠም አያስፈልገንም ሌላ ደግሞ መጠንቀቅ ያለብን ነገር ምንድነው ስፔሰር ወይም ከፍታ ስናስጨምር ነው ከፍታ ባናስጨምር የተመከረ ነው ምክንያቱም BYD ሲግሎቹም ይሁኑ BYD E2 ዲዛይን ሲደረጉ ፋብሪካ የራሱ የሆኑ ፋክተሮች አስቀምጦ ነው ዲዛይን ያደርጋቸው ከሱም ውስጥ አንዱ ዝቅ ማለታቸው ነው ዝቅ ማለታቸው ለስቴቢሊቲ እና ለሴንተር ኦፍ ግራቪቲ ይሄንን አካቶ የተሰራ ነገር ነው እኛ ግዴታ እስካልሆነብን ድረስ ከፍታ ማስጨመር የለብንም ምክንያቱ ደግሞ ከፍታ ሲጨመርለት መኪና አንደኛ ኤሮዳይናሚክሱን የተሰራለትን ኤሮዳይናሚክስ ሲነካና ባትሪ ሬንጅ ላይ ችግር ያመጣል ማለት ነው ስለዚህ ሌላኛው ምንድነው ሴንተር ኦፍ ግራቪቲውን ይስታል ማለት ነው ሴንተር ኦፍ ግራቪቲ ማለት ምን ማለት ነው ባትሪው ሲቀመጥ የተቀመጠበት ታች ላይ የመኪናውን ሴንተሩን እንዲይዝ ተደርጎ ነው ማለት ነው መኪናውን ስቴቢሊቲውን እንዲያገኝ ተደርጎ ነው ማለት ነው እኛ መኪናውን አላስፈላጊ ከፍታ በጨመረለት ቁጥር ያንን ባላንስ ያጣና መኪናውን ኮርነር ላይ ወይም ሃንድሊንግ ላይ በጣም ተቸግሮ ለመውደቅ መኪናውን እንዳደረገዋለን ማለት ነው አላስፈላጊ ችግር ነው የምንደረገው ስለዚህ መኪና ግዴታ መጨመር ካለበት ስፔሰር 2 ወይም 3 ሳንቲም ድረስ ብቻ ነው መጨመር ያለበት ከዛ በላይ ከጨመር ነው ለባትሪውም አደጋ ነው ለመኪናውም ኮምፕሊትሊ አደጋ ነው ማለት ነው ስለዚህ ከፍታ ባይጨመር ይመከራል ምክንያቱም መኪናው የራሱ የሆነ ኤሮዳይናሚክስ አለው ኤሮዳይናሚክስ ማለት ምንድነው ንፋሱን በምን አይነት መልኩ መቅዘፍ እንዳለበት ካምፓኒው ሲሰራው ራሱ ዲዛይኑን ሲሰራው እነዚህን ሁሉ ፋክተሮች አርጎ የሰራው ነገር ስለሆነ ከፍታ ባናስጨምር ይመከራል ከተጨመረም ደግሞ ከ2 እና ከ3 ሳንቲም በላይ ማስጨመር በፍጹም ተገቢ አይደለም ስለዚህ ኤሌክትሪክ መኪና ከገዛችሁ በኋላ መረከብ ሲኖርባችሁ ምን አብራችሁ መረከብ እንዳለባችሁ እንዲሁም ደግሞ ከተረከባችሁ በኋላ ምን ማድረግ እንደሌለባችሁ በዚህ ቪዲዮ ቀለል አድርገን አቅርበንላችኋል ይሄ ቪዲዮ እንደተመቻችሁ አንጠራጠርም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ እንዲሁም ደግሞ ይሄ ቪዲዮ ጥሩ መረጃ ያለው ስለሆነ ሼር ማድረግ አይረሳ በሌላ ቪዲዮ እስክንገናኝ ይመቻችሁ